በዛሬ ቪዲዮ ላይ ከቤታችሁ ሆናችሁ እንደዚህ አይነት ዶላሮችን መስራት ለምትፈልጉ ሰዎች በስልካችሁ ብቻ በቀላሉ በየቀኑ የሚከፍላችሁን ዌብሳይት አሳያችኋለሁ። የማሳያችሁ ዌብሳይት ሌጋል እና በአሜሪካ ፋይናንሻል ክራይም ኢንፎርስመንት ኔትወርክ ቬሪፋይድ የሆነ ማለትም ደግሞ እውቅና ያገኘ ፕላትፎርም ነው። ህጋዊ ሰነዱን እንግዲህ ሙሉን የዲስክሪፕሽን ቦታ ላይ ማግኘት ትችላላችሁ። እዚህ ዌብሳይት ላይ ከአካውንት አከፋፈት ጀምሮ የሰራችሁትን ዶላር ከዌብሳይቱ ላይ እስከምትቀበሉበት ድረስ ያለውን ሙሉን ሂደት እዚህ ቪዲዮ ላይ አሳያችኋለሁ። በዚሁ አጋጣሚ እንግዲህ ይህንን ቪዲዮ የምትመለከቱት ትሬደሮች ከሆናችሁ በእርግጠኝነት ይህ ቪዲዮ ይጠቅማችኋል። ቪዲዮውን እስከ መጨረሻው ድረስ ለመከታተል ሞክሩ። ኦፊሻል ዌብሳይታቸው እንግዲህ okTrading.ai ይባላል። ይህን ዌብሳይታቸውን ሊንክ እንግዲህ የኮመንት ሴክሽን የመጀመሪያው ቦታ ላይ የማስቀምጥላችሁ ይሆናል። ወደ ዌብሳይቱ ስትገቡ ይህንን የመሰለ የሚያምር ኢንተርፌስ አለው። ስለ ዌብሳይቱ እንግዲህ ህጋዊነት ለማወቅ እዚህ ጋር ከላይ ሴኩሪቲ የሚለውን በመንካት ሙሉን የካምፓኒው ሰነድና ሰርተፊኬት ማየት ትችላላችሁ። okTrading እንግዲህ የራሳቸው የሆነ መተግበሪያ ወይም ደግሞ አፕሊኬሽን አላቸው። አፕሊኬሽኑ እንግዲህ ለማውረድ እዚሁ ጋር ዳውንሎድ የሚለውን በመንካት ማውረድ ትችላላችሁ። ለአንድሮይድ ፎን ተጠቃሚዎች በቀላሉ ከዚህ ዌብሳይት ላይ ነው ዳውንሎድ ማድረግ የምትችሉት ማለት ነው። አሊያም ደግሞ እንግዲህ በእነሱ ዌብሳይትም ደግሞ ገብታችሁ መስራት ትችላላችሁ ማለት ነው። እዚህ ዌብሳይት ላይ ስትሰሩ ከምታገኟቸው ጥቅሞች ውስጥ አንዱ በአርቲፊሻል ኢንተለጀንስ የተደገፈ ሲግናል ሰፖርት ታገኛላችሁ። ይህ ማለት እንግዲህ ቻትጂፒቲን፣ ጄሚናይን እንዲሁም ደግሞ ሌሎች ኤአይዎችን ጨምሮ ስራችሁን በቀላሉ መስራት እንድትችሉ በኤአይ የተደገፈ የሲግናል ሰፖርት ታገኛላችሁ። እንዲሁም ኢንስታንት ፔይአውት ማለትም ደግሞ በማንኛውም ሰዓት በክሪፕቶ ዋሌታችሁን አማካኝነት የሰራችሁትን ዶላር ዊዝድሮ ማድረግ ትችላላችሁ ማለት ነው። በተጨማሪም ከሎካል ባንኮች ጋርም ኮኔክት አድርጋችሁ የሰራችሁትን ዶላር በባንክ መቀበል ትችላላችሁ ማለት ነው። እንዲሁም okTrading የአፊሊየት ፕሮግራም አዘጋጅተዋል። ይህንን እንግዲህ ሰዎች ወደዚህ ዌብሳይት ላይ በመጋበዝ ብቻ ኮሚሽን መስራት ትችላላችሁ ማለት ነው። በተለያዩ ሶሻል ሚዲያዎች ላይ እንግዲህ የእናንተን የሪፈራል ሊንክ በመጠቀም ሼር ማድረግ ይጠበቅባቸዋል። በእናንተ የሪፈራል ሊንክ አማካኝነት ሰዎች ወደዚህ ዌብሳይት ጆይን ሲያደርጉ እናንተ ኮሚሽን ታገኛላችሁ ማለት ነው። በመቀጠል አካውንት እንዴት መክፈት እንደምትችሉ የማሳያችሁ ይሆናል። አካውንት ለመክፈት እዚሁ ጋር ክሬት ፍሪ አካውንት የሚለውን አንድ ጊዜ ትነክቷላችሁ ማለት ነው። ከዚያም እንደዚህ አይነት ፔጅ ያሳያችኋል። ይህ ቦታ እንግዲህ የምትመዘገቡበት ቦታ ነው። ለመመዝገብ እዚህ ጋር የቴሌግራም አካውንታችሁን እዚህ ጋር ታስገባላችሁ። የዋትስአፕ አካውንታችሁንም እዚህ ቦታ ላይ ታስገባላችሁ። ከዚያም የኢሜይል አድራሻችሁን ደግሞ እዚህ ጋር ታስገባላችሁ። በመቀጠል የቬሪፊኬሽን ኮድ ወደ ኢሜይላችሁ እንዲላክላችሁ ይህንን ሳይን ትነኩታላችሁ ማለት ነው። በቀላሉ የቬሪፊኬሽን ኮድ ወደ ኢሜይል አድራሻችሁ ይገባል። እሱን ኮድ እንግዲህ ኮፒ አድርጋችሁ እዚህ ጋር ታስገባላችሁ ማለት ነው። በመቀጠል የራሳቸውን ፓስወርድ እዚህ ቦታ ላይ ታስገባላችሁ። ፕሮሞሽን በሚለው ቦታ ላይ ደግሞ ይህንን እንግዲህ ስክሪን ላይ የምትመለከቱትን ኮድ ታስገባላችሁ ማለት ነው። በስተመጨረሻም እንግዲህ ሬጂስተር የሚለውን በተን ትነኩታላችሁ። ይህንን ካረጋችሁ እንግዲህ በokTrading ላይ ቬሪፋይድ የሆነ ፍሪ አካውንት ከፍታችኋል ማለት ነው። ይሄ የምትመለከቱት እንግዲህ እኔ የምሰራበት አካውንት ነው። እንደምትመለከቱት ቶታል ያለኝ አሴት እንግዲህ 1000 USDT ነው። እስከዛሬ ድረስ የሰራሁበት ቶታል ያለኝ አሴት 1000 USDT ነው ማለት ነው። እዚሁም ፔጅ ላይ እንግዲህ ስትመጡ ቶፕ ትሬድ የሚባሉ የትሬዲንግ ኦፕሽኖች አሉ። በተጨማሪም ደግሞ እዚህ ዌብሳይት ላይ በምትሰሩበት ጊዜ የምታገኙትን ትርፍ ማወቅ ትችላላችሁ። እሱን ለማወቅ እንግዲህ እዚህ ሆም ፔጅ ላይ እንዳላችሁ ካልኩሌተር የሚለውን ተነኩታላችሁ። ከዚያም እንግዲህ የምታገኙትን ትርፍ ካልኩሌት በማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ያክል በ1000 USDT ዲፖዚት ብታደርጉ እዚህ ጋር ትሬድ የምታደርጉበትን አማውንት ከነ ትርፉ እዚህ ጋር ያሳያችኋል ማለት ነው። እስከምታገኙት የትርፍ አይነት ድረስ እዚህ ጋር ማየት ትችላላችሁ። እንዲሁም ደግሞ $100 ደግሞ ብትጀምሩ ትሬድ የምታደርጉት አማውንት እና የምታገኙትን የቦነስ ፕሮፊት እዚሁ ጋር ማየት ትችላላችሁ ማለት ነው። ሶ እንግዲህ እዚህ ዌብሳይት ላይ እንግዲህ ሁለት አይነት የትሬዲንግ ኦፕሽኖች አሉ። እነሱም እንግዲህ BTC28 እና ETH10 ይባላሉ። ቢትኮይን እና ኢቴሪየም ማለት ነው። ሶ እንግዲህ እዚህ ጋር የማሳያችሁ በኢቴሪየም ወይም ደግሞ በETH10 የሚለውን የኢቴሪየምን የትሬዲንግ ኦፕሽን ነው ማለት ነው። ይህንን የትሬዲንግ ስንሰራ የተለያዩ የኤአይ ቱሎችን እንጠቀማለን። ከእነሱ ውስጥ እንግዲህ አንዱን ወይም ደግሞ የኦፕን ኤአይ ውጤት የሆነውን ቻትጂፒቲን እንጠቀማለን ማለት ነው። ለትሬዲንግ ኢንሳይት በደንብ ስለሚጠቅመን በደንብ እሱን እየተጠቀምን አሳያችኋለሁ ማለት ነው እንዴት መስራት እንደምችሉ። በመቀጠል የETH10 ወይም ደግሞ የኢቴሪየምን ትሬዲንግ እንግዲህ ትሬድ ለማድረግ እዚሁ ጋር ሲሙሌሽን የሚለውን ትነኩታላችሁ። እዚህኛው የትሬዲንግ ኦፕሽን ላይ ለመስራት እንግዲህ የምንጠቀመው ኤአይ ቻትጂፒቲ 5.2 ፕሮ የሚለውን ነው። ይህ አርቲፊሻል ኢንተለጀንስ እንግዲህ የቴሌግራም ቻናል ላይ ሆስት ስለተደረገ በቴሌግራም ቻናል አማካኝነት እያንዳንዱ ሲግናል መከታተል ትችላላችሁ ማለት ነው። እንደምትመለከቱት ቻትጂፒቲ 5.2 ፕሮ ላይ የተለቀቀ አንድ ሲግናል አለ። የተለቀቀው ትሬድ እንግዲህ እንደምትመለከቱት ግሪን ነው። ወደ ፕላትፎርሙ ትመለሱና ሲሙሌሽን የሚለውን ተነኩታላችሁ። ከዚያም እንዳያችሁት እንግዲህ ቴሌግራም ላይ የተለቀቀው ትሬድ ግሪን ስለሚል እዚህ ጋር መተን ግሪን የሚለውን እነከዋለን።
ከዚያም ትሬድ የምናደርገውን አማውንት እዚህ ጋር እናስገባለን ማለት ነው። እኔ እንግዲህ $100 ነው ትሬድ የማደርገው። በመጀመሪያ እንግዲህ የነበረኝ አማውንት 1000 ወይም ደግሞ $1000 ነበር ማለት ነው አካውንቴ ላይ። ከዚያም አማውንት ካስገባችሁ በኋላ ትሬድ የሚለውን ትነኩታላችሁ። ከዚያም ካውንት ዳውን እንግዲህ እንጠብቃለን ትንሽ ጊዜ። እንደምታዩት እንግዲህ ሰዓቱ እያለቀ ነው። ቴሌግራም ላይ እንግዲህ ሪዛልቱን ዊን ነው ይላል። እንደምታዩት 80 USDT ሰርተናል ማለት ነው። መጀመሪያ 1000 USDT ነበረኝ፣ አሁን ደግሞ 1080 USDT ሆኗል። በዚሁ መልኩ መስራት ትችላላችሁ። በድጋሚ እንግዲህ አዲስ ሲግናል ተለቀዋል እዚሁ ቴሌግራም ላይ ማለት ነው። ስለዚህ ቶሎ ብላችሁ ገብታችሁ ሬድ የሚለውን ትነኩታላችሁ ማለት ነው። ወደ ዌብሳይቱ ስንመለስ እንግዲህ ሬድ የሚለውን እንነካለን። እዚህ ጋር አማውንት እናስገባለን። ከዚያም ደግሞ ትሬድ የሚለውን መንካት ነው ማለት ነው። ከዚያም እንግዲህ ካውንት ዳውን ውስጥ ከሚያልቅ እንጠብቃለን ማለት ነው። እንደምትመለከቱት በድጋሚ እንግዲህ 195 USDT ዊን አድርገናል ማለት ነው። እናንተም በዚሁ መልኩ የኢቲኤች 10 ትሬዲንግ ኦፕሽንን መስራት ትችላላችሁ። ይህንን እንግዲህ የሰራሁትን ዊዝድሮ ለማድረግ በቀላሉ እዚሁ የአካውንት ፔጅ ላይ እንዳለን ዊዝድሮ የሚለውን እነካዋለን። ዊዝድሮ ከማድረጋችን በፊት ግን ዊዝድሮዋል የምታደርጉበትን የዋሌታችሁን አድሬስ ኮኔክት ማድረግ ይጠበቅባቸዋል ማለት ነው። ዊዝድሮ ለምታደርጉት እንግዲህ በዩኤስዲቲ TRC20 ዋሌት አድሬስ ብቻ ነው። ስለዚህ የዩኤስዲቲ TRC20 ዋሌት አድሬስን ከምትጠቀሙበት የክሪፕቶ ዋሌት ላይ ኮፒ አድርገን እዚህ ጋር እናስገባለን ማለት ነው። እኔም እንግዲህ ከባይናንስ ዋሌት ላይ እንግዲህ የዩኤስዲቲ TRC20 ዋሌት አድራሻ አስገባለሁ። ከዚያም እንደምትመለከቱት አካውንት ወደ ከፈትኩበት ኢሜይል እንግዲህ የቬሪፊኬሽን ኮድ መላክ ስለሚኖርበት እዚህ ጋር ያለውን ሳይን በመንካት ወደ ኢሜይሌ የቬሪፊኬሽን ኮድ እንዲላክ አደርጋለሁ ማለት ነው። የተላከላችሁን ኮድ እንግዲህ እዚህ ጋር ኮፒ አድርጋችሁ ታስገባላችሁ። ከዚያም ሞዲፋይ የሚለውን ተነኩታላችሁ ማለት ነው። በቀላሉ እንግዲህ ዋሌት አድራሻችሁን አስገብታችኋል ማለት ነው። ስለዚህ እዚህ ጋር ዊዝድሮዋል አማውንት አስገባላችሁ። እኔ ዊዝድሮ የማደርገው እንግዲህ በ170 USDT ነው። ከዚያም እንግዲህ ሰሚት የሚለውን ተነኩታላችሁ። ከደቂቃዎች በኋላ እንግዲህ ዊዝድሮ ያደረኩት ዶላር ወደ ባይናንስ አካውንት የሚገባልኝ ይሆናል ማለት ነው። እንደምትመለከቱት እንግዲህ ዊዝድሮ ያደረግነው 170 USDT ወደ ባይናንስ አካውንታችን ተልኮልናል ማለት ነው። በዚሁ መልኩ እንግዲህ ኦኬ ትሬዲንግ ፕላትፎርም ላይ በጄሚናይ እና ቻት ጂፒቲ በመታገዝ መስራት ትችላላችሁ። እንዲሁም BTC2018 ትሬዲንግ ኦፕሽንም በተመሳሳይ መልኩ መስራት ትችላላችሁ ማለት ነው። እንግዲህ እናንተም በዚሁ መልኩ ትሬድ እያደረጋችሁ መስራት ትችላላችሁ። ዲፖዚት ለማድረግ እዚሁ ጋር ፖዚት የሚለውን መንካት ነው። በመቀጠል እንግዲህ ዲፖዚት በምታደርጉበት ኔትወርክ ከመረጣችሁ በኋላ አማውንት አስገባላችሁ ማለት ነው። ከዚያም ሰብሚት የሚለውን ተነኩታላችሁ። ከዚያም የመረጣችሁትን የክሪፕቶ ዋሌት አድሬስ ይሰጣችኋል። በዚህ ዋሌት አድሬስ እንግዲህ ዲፖዚት ታደርጋላችሁ ማለት ነው። ከዚያም ኮንፊርም የሚለውን ትነኩታላችሁ። ሌላው እንግዲህ እዚህ ዌብሳይት ላይ ሰዎችን በመጋበዝ ኮሚሽን መቀበል ትችላላችሁ። እንዳልኳችሁ ቅድም ኢንቫይት የሚለውን በተን በመንካት ከዚያም የእናንተን ሪፈራል ሊንክ ኮፒ አድርጋችሁ ሼር በማድረግ ሰዎችን ወደ ዌብሳይቱ እንዲቀላቀሉ መጋበዝ ትችላላችሁ ማለት ነው። በድጋሚ እንግዲህ የዚህን ዌብሳይት ሊንክ የኮመንት ሴክሽን የመጀመሪያ ቦታ ላይ ያስቀምጥላችኋለሁ። እንዲሁም ስክሪን ላይ የምትመለከቱትን የቴሌግራም ዩዘር ኔም ቻናሌን ጆይን በማድረግ መቀላቀል ትችላላችሁ። እዛ ላይ እንግዲህ በየቀኑ የምሰራበትን መንገድ ሼር ስለማድረግ ጆይን ማድረግ ትርሱ። ያልገባችሁ ነገር እና ግልጽ ያሉላችሁ ነገር ካለ የኮመንት ሴክሽን ቦታ ላይ ሀሳባችሁ ማጋራት ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ይመቻችሁ።